ሰላም የሆኑ ተከታታዮች በእስራኤል ሀገር ያላችሁት በዓለም በሙሉ ያላችሁት ከዚህ እንድትከታተሉት በሙሉ ይሄ እንሰራችንበት ቦታ አራቢያ የርሞንደሃ ዘመርቶ ሀድሬኖሚ ይባላል እና በዚህ ወር ዛሬ ተማረው እግዚአብሔር ከህብረት እስራኤሎች ከይሁዶች ምንድነው የሚፈልግ እግዚአብሔር ነው ልጆች ከኢሳያስ ነው ልጆች ምንድነው ከናንተ እንፈልገው ምንድነው ከናንተ እንጠብቀው እግዚአብሔር ነው እናንተ እንጠብቀው ፍቅርን አንድነትን ራሳቸው ተፈቃቀሩ ነው እንፈልግ ይሄ ነው እንፈልግ ነው እግዚአብሔር እና እኔማ ማፍቀር በፊት እናንተ ተፈቃቀሩ ከኋላ እኔና ፍቅሩ መጀመሪያ ከምድር ያላችሁት ፍቅር ካላችሁ ማና ፍቅር ካላችሁ እኔ ከመካከላችሁ እገኛለሁ ይላል እግዚአብሔር ለኢሳያስ ይሄን ቃላት እንደዚህ ብሎ ነገረው ኢሳያስ ይሄን ያለበት ምክንያት ነው ኢሳያስ እስራኤል ምን አሉት ምን ማድረግ ይቻላል ብዙ ኃጢአት ሰርተናል መንገድን እግዚአብሔር ትተን የጣዖት መንገድ አመልከተናል እንዴት እግዚአብሔር ይቀበለናል አይቀበለንም ብሎ ስለጠየቁ ይሄን ጥያቄ ኢሳያስ ለእግዚአብሔር አቀረበለት እግዚአብሔር ምን አለው ልጆች እኔ እንፈልግ እንደና ይሄን ዓለም የፈጠርኩት እንድትሞቱ ክፉ እንዲሞትበት አይደለም እና እኔ እንፈልግ ወደ እግዚአብሔር ተመልሳችሁ እና ራስ በራሳችሁ ተፈቃቅራችሁ አንድነት ሆናችሁ ልባችሁና አፋችሁ አንዱ ነው ወደ እኔ እንድትመለሱ እንፈልግ እንጂ ሰው እንዲሞት በኃጢአቱ አልፈልግም ከኃጢአቱ እንዲወገርለት ተመልሶ ከሰው ጋር ተስማምቶ ከቤተሰቡ ጋር ተስማምቶ ኋላ መነ ጋር ተስማምታችሁ ኋላ ኃጢአታችሁ በሙሉ ይወገዳል ይሄ ነው እናንተ እንጠብቀው እና ይሄን እግዚአብሔር ልብ ሰጥቶና ጅሉን ነገር ከልባችን ደንጃ ልቡን አውጥቶ ጅሉን አውጥቶ ዛሬ ያለንበት ጊዜ እያምታታለ ብዙ ነው ልብን ይስብ ዓለም በሙሉ አሁን ተፈጥሮበት ያለበት ጊዜ ብዙ ነገሮች እየመጡ የሰው ልብ ይሰርቃሉ እና ልባችን ወደ ወሬት ራሳችን ተፈቃቅረን እግዚአብሔርን ወሬት ተከታትለን እሱን እግዚአብሔር አክብረን በሱ መንገድ ልንሄድ ያርግልና የወሬት ተከታታዮች ለዛሬ ይሄን ነው እንላችሁ እና ይሄን ወሬት ፈጽመን ከቁም ነገር እናውራለን ለወላጆቻችን ሰውን አፍቅረን ዓለምን አፍቅረን በጥሩ አይተን በጥሩ መንገድ እንሄድ ያርግና የእግዚአብሔር ተመችና ያርግና እና ጤናችን ይስጠን እስራኤል ደግሞ ጠላታችን ያድክመው ወታደሮቻችን በሰላም ይጠብቃቸው እና የትልቆች ጸሎት የወጣቶች ጸሎት የልጆች ጸሎት የቄሶች ጸሎት የሁሉ የእስራኤል በሙሉ ጸሎት ጠላታችን የተሰወሩትንም ፊት ለፊት እንዲገጥሙንም የውስጣችን ክፉ ባህሪም ይሄውላ ተወግዶ ልባችን ለእግዚአብሔር የሚመለስ አድርገው መልካም እንወዳችሁና ከብራችሁ ያዕቆብ ነኝ ወደሚመጣው ጊዜ ስንገናኝ ሰላም እላችኋለሁ መልካም ነው ሁላችሁ